በጥርሳችሁ ላይ እንደዚህ አይነት ጠቆር ያሉ ምልክቶችን አስተውላችኋል? ሰላም ዶክተር ሰላም ነኝ ከፍናን ልዩ የጥርስ ክሊኒክ። እነዚህ ምልክቶች ጥርሳችሁ የበሰበሰ እንደሆነ የሚያሳዩ ምልክቶች ናቸው። ታዲያ የጥርስ መበስበስን ለመከላከል ቀድማችሁ እነዚህ ነገሮች ማድረግ ትችላላችሁ። አንደኛ በፍሎራይድ የበለጸገ የጥርስ ሳሙና መጠቀም። ፍሎራይድ በባክቴሪያ ምክንያት የጠቆረውን የጥርስ ውጫዊ አካል ወይም ኢናሜል መልሶ በማጠንከርና በማጽዳት መቦርቦሩ እዚያው እንዲቆም ያደርገዋል። ሁለተኛ የጥርስ ስንጥቆችን ማስሞላት። በተለይ በመንጋጋ ጥርሶች ላይ ያሉትን ትላልቅ ስንጥቆች በጥርስ ሐኪሞች የሚሰጥ ልዩ የጥርስ መከላከያ እንዲሸፈን በማድረግ ባክቴሪያዎችና የምግብ ትርፎች በተሰነጠቁት መስመሮች ውስጥ ተደብቀው ጥርሱን የበለጠ እንዳይቦረብሩት ይከላከላል። ሶስተኛው የስኳርና የአሲዳማ ምግቦች መጠንን መቀነስ ነው። ባክቴሪያዎች ጥርስን የሚያበሰብሱት እኛ የምንመገበውን ምግብ ወደ አሲድ በመቀየር ስለሆነ ጣፋጭ ምግቦችንና ለስላሳ መጠጦችን መቀነስ መበስበሱን ለመከላከል ትልቅ ድርሻ አለው። እነዚህ ነገር በማድረግ ቀድማችሁ መጠንቀቅ ትችላላችሁ። ጥርሳችሁ በጣም ከተቦረቦረ ደግሞ ወደ ጥርስ ሕክምና በመሄድ ማስሞላት ትችላላችሁ። ለሌሎች የጥርስ ጤና መረጃዎች ይህንን ፔጅ ፎሎ ማድረግ አትርሱ።